እያደረጋችሁ አበረታቱ ፕሊዝ። ቪዲዮውን እስከ መጨረሻው በማየት እንደዚህ ቆንጆ አድርጌ ከላይ ማብስየዋለሁ ማለት ነው። ከ5 ደቂቃ በፊት ለ5 ደቂቃ ማሞቅ አለባችሁ ማለት ነው። ትንሽዬ ነው መሆን ያለበት በትንሹ እንደዚህ አድርጌ ሁሉንም በራስ ቆይቼ እንደውም አይሆንም ይሄን ሰላም ሰላም፣ ውድና የተከበራችሁ የሀይሚ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም። እስኪ ዛሬ ለበዓል የሚሆን ቆንጆ ዳቦ አብረን እንጋግራለን ማለት ነው። በመጀመሪያ ግን የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። መልካም በዓል እያለ የስደት እህቶቼ፣ በስደትም እንግዲህ በሰው ቤትም ብናሳልፍም መልካም በዓል ብያለሁ። እንዲሁም ሰብስክራይብ፣ ላይክ ቪዲዮውን እስከ መጨረሻ በማየት እንድታበረታቱ በዚሁ አጋጣሚ ላስታውሳችሁ። ወደ አሰራሩ እንሄዳለን። እዚህ ጋር አንድ ማንኪያ ከግማሽ አለኝ። እዚህ ጋር ደግሞ የተወሰነ ብዙም ሲበዛ አልወድም፣ ትንሽዬ ነው ያለኝ። ጥቁር አዝሙድ ማለት ነው። ግን ብትጠቀሙ እንደ ፍላጎታችሁ ማለት ነው። ግን ብትጠቀሙ ያው ያጣፍጠዋል ማለት ነው። እዚህ ጋር 2 ማንኪያ ስኳር አለኝ። እዚህ ጋር ምልህ አለኝ፣ ጨው አለኝ። እዚህ ጋር ደግሞ ቤኪንግ ፓውደር አለኝ። ስለዚህ መጀመሪያ ካሜራውን ወይም እርሾውን ለብ ባለው ውሃ ለ5 ደቂቃ አደባልቀን እናስቀምጠዋለን ማለት ነው። ቶሎ ኩፍ እንዲልኝ ትንሽ ስኳር አድርግበታለሁ። እንደዚህ ቆንጆ አድርጌ መጥቼ ጨርሻለሁ። ለ5 ደቂቃ ካድረን እናስቀምጣለን ማለት ነው፣ ለብ ባለ ውሃ። ኦኬ እናንተ አይገርማችሁም? በ5 ደቂቃ እንመስልኛል። እንደውም ፈሷል። አያችሁት? ቶሎ ነው እንትን ነው። ለማንኛውም እዚህ ጋር የሚያስፈልገኝን ያክል ዶቄት አለኝ። እናንተ ማለት ማተነሽም ማንሳትም ትችላላችሁ። እኔ ግን ይሄን ያክል በቂ ነው። ስለዚህ ቅድም ያዘጋጀሁትን ስኳርና ጥቁር አዝሙድ አደረኩ ማለት ነው። እዚህ ጋር ጨው፣ ከዛ እርሾው ማለት ነው። ከዚህ ጋር ለብ ያለ ውሃ አለኝ ለማደባለቅ ያክል። አድርጋችሁ በመንከል ተቦቱ ነው እንደደለን አዳረግ ያክል። ከዛ በጀ በኋላ ማለት ነው። ኦኬ ፒንክን ፓውደር ማድረጋችሁን እንዳረሱ ነው። ረስቼ ግን አሁን ነው ያረኩት ካለ ማለት ነው። ፒንክን ፓውደር እንዳረሱ። ኦኬ እና ውዶቼ በዚህ መልኩ እኔ አብኩቼ ተመልሻለሁ ማለት ነው። እንደዚህ ላላ አድርጌ አብኩቼዋለሁ ማለት ነው። ስለዚህ ለ30 ደቂቃ ከድኛ አስቀምጠዋለሁ ማለት ነው። አብራችን ቆዩ ቤተሰብ። ተመልሰናል። እንግዲህ እንደምታዩት ከ30 ደቂቃ በኋላ ነው። ስለዚህ አብረን እናየዋለን። ያቦካነው እንዴት በዚህ መልኩ እንግዲህ ኩፍ ብሏል ማለት ነው። ከዛ እዚህ ጋር ታጥቦ የተዘጋጀ የፍሮን ስኒ አለኝ። ትንሽ ዘይቱን አደርግበታለሁ። ይህን ማለት ነው እንዳይዝብኝ የወይራ ዘይት ማለት ነው። እናዳርሳለን ማለት ነው። እንዲያይዝ ብቻ ነው እንጂ ምንም አያደርግልንም።
እንደዚህ ሁሉንም እንግዲህ እንደዚህ ሁሉንም ካዳረስኩኝ በኋላ በብሩሽ ማለት ነው ሊጡን በአንድ እንገለብጣለን። በአንድ እጅ ስለሆነ ያው ትንሽ ካሜራ ማለት ነው ስለሆንኩ ወይም ገልጬ እመጣለሁ ማለት ነው። እንግዲህ በዚህ መልኩ አድርጌ እንትን ብዬዋለሁ ማለት ነው። ነጩን ሰሊጥና ጥቁር አዝሙድ አድርጌበታለሁ። ለጣዕምም ለውበትም ቆንጆ ነው እና እንደዚህ አድርጋችሁ ቆንጆ ወጋችሁ ትበሉ። አሁን ወደ ፎሮን እንከታለን። በነገራችን ላይ ወደ ፎሮናችን እንከታለን። በነገራችን ላይ ፎሮን ከ5 ደቂቃ መሞቅ አለበት። እሺ ጋይስ እንግዲህ ቤተሰብ ከ20 ደቂቃ በኋላ ይመስለኛል ወደ ላይ እንጠቅላለን ማለት ነው። ይቅርታ ለቃላቴ ላዝም ነሐምር ፎቅ። እንግዲህ ቤተሰብ እንዲህ እንደምታዩት ከዚህ ቆንጆ አድርጌ አብስያለሁ ማለት ነው። አብረን እንገልብጠውና እንቆርሳለን ባንድ። እንግዲህ ከታችም አያችሁ እንዴት ቆንጆ ሆኖ መስሎኛል። እንግዲህ ቤተሰብ በዚህ መልኩ ጨርሻለሁ ማለት ነው። እኔ ጋር እንግዲህ በዓልን ይህን ይመስላል። ባለው ነገር እንግዲህ ተደስቶ ማሳለፍ ነው ማለት ነው። እንግዲህ በዚህ መልኩ ቁርሴን እበላለሁ። በነገራችን ላይ ጧጧት 2-3 ፍሬ ተምር ብትበሉ ለጤናችሁ ጥሩ ነው። ሽፉ ሀረካት ያበናት። እንግዲህ እንደዚህ አድርጌ ጨርሻለሁ። መልካም በዓል፣ መልካም ውሎ። ላይክ ሰብስክራይብ ያደረጋችሁ ባይ ባይ።